እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ዋቀዮ ዋቅነ ኬኛ ከኔ ቢፈመፍ ካንጋላተፈመ ተወሉ ይህ ጊዜ ለእኔና ለእናንተ ያጋጣሚ ሊሆን ይችላል። አናፊስኒ ፊሮንኩን ረቡሰ ተውደንዳ ግን ለእግዚአብሔር አጋጣሚ አይደለም። ገሩ ዋቀዮ ፈረቡሰ ሚትኩን የአገልጋዮችን ድካም ደደቤ ተጃጅልቶታ እስከ ዛሬ ድረስ ያለውን አማ ሀራ ከንጅሩ በሰማይ በእግዚአብሔር ዘንድ ያለው ዋቀዮም ብረ ዋቀረን ጅሩ ከዚህ የበለጠ እንደሆነ እናምናለን። ከነረ ጫላ ጉዳ ከአከታይ ነመን ቢሆንም ባለንበት ምድር ላይ ገሩሞ ብየ ጅሩ ኬሰት አገለገልነው ምዕመናን መካከል ሰበ ተጃጅል ፉልዱረት እነሱም በሕይወት ያሉ ኢሳኒስ ልቡዳን ቱጅረኖ በሕይወት ያለን ኑስቱ ልቡዳን ጅሩ የምናመልከው እግዚአብሔርን ዋቀየንኑ ወሊ ወጀዋ ቀፈን መልኩ እንድንበራረክ አከከነተከ ወሊ ቢፍኑ ይህንን ጊዜ ሰጠ እግዚአብሔር ለዘላለም ይባረክ። የሮ ከነንኑ ከነ ዋቀዮ በረበራና ኤቢፈሙ ታሪካችን ምን ዘረዝር ሴና ኬኛ ወተረስን ነገም ዛሬም አንጨርስም። ቦሪ ሰራስን ጥሙር ታሪካችን ኢየሱስ ነው። ሴናን ኬኛ ኢየሱስ ሌላ ታሪክ የለንም። ሴና ከምብራን ቀምኑ በተለያየ ዓለም ብያ ገራገራ ኬስ በተለያየ ጣዖት ዋቀቶልፈማ ገራገራ በተለያየ ችግር ውስጥ ያለን እኛን ረኮ ገራገራ ኬሰ ከንቱሬ ኑን ደግሞ ዋጅቶ ኢገሳቲን ቢቴ የእኛን መርገም ተሸክሞ አባርሰ ኬኛ ባቴ እኛን ነፃ ወጥቶ ኑን ብሊሰኑ ባሴ ዛሬ እናንተና እኛን አርቀኑ ፊስኒን በአንድነት እንድናመልክ ቶኩማ አነከሰዋ ቀፈን እንድናመሰግን የረዳን እግዚአብሔር ይባረክ። አከ ገለቴፈንዱ ከኑ ገርጋሬ ዋቀዮ ገለቴፈሙ ነገር ግን አንድ ቃል ለመናገር ይወዳለሁ። ዱቢ ቶኮ ዱበቹን በርባዳ በስልሳዎች አካባቢ ይመስለኛል በረጅናኖ በረጃ ተማኬ ሰነት ፈካታ እስ ግዳዳ ሶሎኒ ቄስ ግዳዳ ሰሎኒ በጎሬ ከተማ ላይ መጋላ ጎሬ ረት አገልጋዮችን አሰባስበው ተጃጅልቶታ ወሊት ቀበኔት አንድ ምክር አገልግሎት በሚሰጡበት ጊዜ ጎርሰ ቶኮ ሮሳን ከናን የተናገሩት ቃል አለ። ዱቢ ሰንዱበተን ቶኮ ጅራ ዛሬ ያኔ በሀገራችን የደርግ ዘመን ስለሆነ በረሰና በርሱን በረደርጊ ዋንቱሬ ኢትዮጵያ ትቅደም የሚል ነበር። ኢትዮጵያን አዶርሲቱ ከንጀዱ ቱር እሳቸው ግን እኛን እንዲህ አሉ። ኢሳን ገሩ ነው ነከስኑ ጀራን የሚቀድም ይመስላቸዋል አሉ። ኤኙ ከንዱርሱ ስን ኢትፈካታ ነው ጀራን ደርግ ኢትዮጵያ ይቅደም ብሏል። ደርጊን ኢትዮጵያን አዶርሲቱ ጀደ እናንተ ምንድን ነው የምትሉት አሉ። ኢስንሞ ኤኙ አዶርሱ ጀቱ ወደን እኛ ሁላችን ዝም አልነው። ሁንዲ ኬኛ ጆ ጨሉ መጀን ኢየሱስ ይቀድማል አሉ። ኢየሱስ እንደሳ ጀራን ባረከን ሰኒት ነርቢት ወደን እኛም ያንን ዘመን አልፈን ኑስ በረሰነ ደርብነ ይህንን ዘመን ለማየት በቅተናል። በረከነ አርጉዴ እንደኛ ይህ ትውልድ ደግሞ አሎን ኩንሞ የጀመረው ኢየሱስ እንዲጀልቀም ፍጻሜያቸውን እንዲያሳምርላችሁ ጦሞራ ሳኔ ከንሳኔፍ በረች ለሀገራችሁ በየከሰኔፍ ለሕዝባችሁ ሐሳበ ከሰኔፍ በልማትና በሰላም ዙሪያ ገረም ሶማቲፍ ገረነገኛቲ ሀገርን በማስቀደም ዋቀዮን ዱርሱዳን የምናደርገው ነገር ሁሉ ዋንጎን ሁንዱማ ውጤታማ ይሆናል። አከን ቡአ ቀበሰተው ደርግ እግዚአብሔር የለም ማለት ደርጊን ዋቀዮን ጅሩ እግዚአብሔርም አንተም የለህም ማለት ዋቀዮን ሙዋቲስ እንጅርቱ የለ እግዚአብሔር ደግሞ በዘመኑ ጌታ ይባርካችሁ። ተባረኩ። ዋቀዮ ሲና የብሱ ይፈማ ለዘላለም እንጓዝ። እግዚአብሔር ይርዳል። አሜን። ጌታ ኢየሱስ ክርስቶስ ጎፍታ ኢየሱስ ክርስቶስ ከሁሉ በላይ እንደሆነ ሁንደ ጫላ ከንተ በሕይወቴ በራሴ ሕይወት አውቃለሁ። ጅሬኛ ኮት በሬራ ምክንያቱም ሰበብ ንሳስ እርግማን አባርስ የዚህ የኮንፈረንሳችን ርዕስ ራሱ እርግማን ምድራችን እንዳበላሸና ምድራችንን እንዳጠፋ በዚህ ምክንያት እርግማን ከምድራችን እንዲሰበር በዚህ ተሰብስበናል። mata duree dhumti konferensii keenya mataansaa abaarsi biyya keenya waan balleesseef abaarsi kun akka biyya kanarraa baduuf asitti wal geenyeera. እርግማን የወጣው አንዱ እኔ ነኝ። abaarsa keessaa kan ba'e tokko anaa jedhu. ምክንያቱም sababni isaa የእናቴ ቃልቻ qaalluun haati koo waaqeffattu እኔን ሊበቀለኝ anaan ijaana ba'uudhaaf ሲያንከራትተኝ otuunni na wajan bucunjursu ኢብድ የተባልኩ ሰው ነኝ። baraatu nama jedhamedhaan ምክንያቱም sababni isaa ብዙ ሆስፒታል ሄጃለሁ። hospitaalota baay'ee deemeera. ብዙ ጸበል ቤት ሄጃለሁ። xabala baay'ee dhaqeera. ብዙ ሼኮች ጋር ሄጃለሁ። sheekii baay'ee biras dhaqeera. ማንም አልፈወሰኝም። eenyuyyuu na fayyisuu hin dandeenye. ኢየሱስ የእግዚአብሔር ልጅ ኢየሱስ ilmi waaqayyo እሱ አድኖኛል። inni na fayyise. ስለዚህ kanaaf ምናልባት tarii በዚህ ጉባኤ ውስጥ walgahii kana keessa እንደ እግዚአብሔር ፍቃድ የማትመላለሱ ካላችሁ akka fedha waaqayyootti namoonni deddeebi'uu hin dandeenye. ምናልባት ዋጋ ከመክፈላችን በፊት
تري أتوقتين كفلين نورا ወደ ጌታ ተመልሰን غرا غوفتات ديبنه እሱን እንድናመልከው إسا كواقفن ሰው እንድንሆን نمكتان ጥሪዬን አስተላልፋለሁ وامچا كون سني دبرسا እግዚአብሔር ይባርካችሁ واقعي سنيبس ዘመናችሁን ይባርክ بركة سنيبس አገልግሎታችሁን ይባርክ تجاجلك سنيبس ሕይወታችሁን ይባርክ جرينك سنيبس ፍቅርን ይስጣችሁ جالala سني بكنو አንድነትን ይስጣችሁ فكما سني بكنو በጌታ በኢየሱስ ስም አሜን የእግዚአብሔርን ነገር እስከ ምድር ፍጻሜ ተናግሬ መጨረስ አልችልም ስለኔ ማንንም አያውቅም ስለኔ ክርስቶስ ብቻ ነው የሚያውቀው እግዚአብሔር አምላኬ ታሪኬን ለውጧል ኢየሱስ ጎፍታል አሁን እነሱ እንደተቀመጡ እያለ አከታ እኔ ጀራን ከናት ህዝቡ ሁሉ እጁን ዘርግቶ እነሱን ይባርካል ኡማኔ ሁንዱ ሀርከሳኔ ድርክሰ ከኔቱ ጀራ ከነ ኤብፍ ከላይ ያሉ ደግሞ የቤተክርስቲያን መሪዎች እነሱን ይባርካሉ ገገስቶን ወልዳሞ ጀራ ከነ ኤብፍ ህብረቱ እንዲጠናከር ተኩማና ከጭሙ ከዚህ በኋላ በሁሉ ነገር ነው ውጤታማ እንዲሆን አናቦቴዋ ሁንዳም ዋቀበሰ ከታዙ ብዙ ታላላቅ ነጋዴዎች እንዲነሱ ገልገልቶን ጉርኩቶን አገር የሚጠቅሙ አመራሮች እንዲነሱ ገገስቶን ብያፈየደና እንዲነሱ ኢኮኖሚዎች እንዲነሱ ድነግቴ ጉርኩታና ከታው ኢንቨስተሮች እንዲነሱ ኢንቨስተሮን ጉርኩታና ከታው ኢምፖርትና ኤክስፖርት እንዲሆን ስራቸው ተበዳሪ ሳይሆኑ ሊቀፈታው ቱንታ አበዳሪ እንዲያደርጋቸው ሊቀሳ ከፈታ ወንድሜ ትልቅ ነገር አስቀምጠዋል ኦቦሌስኮ ዋንጉዳ በጸሎትና በስራ ነው ከዚህ በኋላ ከዳና ዳፎጂዳኒ ከነቦቴ ይጠይቃል በጸለይ ይጠይቃል ሆጀቹ ጋፈታ ከዳቹ ጋፈታ እግዚአብሔር ዘመናችሁን ይባርክ ዋቀየ ወረከ ሰናይ ብርታት መግባታችሁን ይባርክ ዋቀየ በውፍገሉ ከሰናይ እግዚአብሔር ልጆቻችሁን ይባርክ ዋቀየ ጆለ ከሰናይ እግዚአብሔር ልጆቻችሁን ይባርክ ዋቀየ ሀደ መኖተ ከሰናይ እግዚአብሔር ባልሽን ይባርክ ዋቀየ ባመና እግዚአብሔር ብርታት መግባታችሁን ይባርክ ዋቀየ በውፍገሉ ከሰናይ ጥፍት ብሎ ብልጭ የሚል ሀብት አይስጣችሁ ሙለቴ ከንበዱ ቀበኛ ከከና ዋቀየ ሲኒን ከንዲያ ልጅ ልጅ የሚቀጥል ሀብት እግዚአብሔር ይስጣችሁ አቤን ብርቱና ሴፍ የሆነው ቃል ጨባዳፍ ሴፊ ሰተይከን ይነቅልና ይተክል የሚችል ቃል ከምቡቅሱዳፍ ዳቡ ደንደው ሰገሌ ከነ እስከ ዘላለም አብሮ እንዲሆን አመ በረበራት ወሊ ወጅነ ከታኑፍ በህብረቱ ስምና መቃ ተኩማ ወልዳሌ ክርስቲያናቲፍ በዚህ ጉባኤ መቃ ወልገይ ከናትን በጌታ በኢየሱስ ስም መቃ ጎፍታ ኬኛ ኢየሱስ ክርስቶስን ከኃይልና ከስልጣን ጋር ሁምናፍ አቦዳ ወጅን ይሰጣቸዋለሁ ኢተንከና ክብር ለጌታ ይሁን እልፍኒ ዋቀዮ ፈተው ለታችን አበበች እስቲ ለእግዚአብሔር ክብር ሁላችን እናጨበጭባለን ለእግዚአብሔር ክብር ይህ ጋር ሲቀመጥ የእግዚአብሔር ክብር ላይ ተቀመጠ እየቆጠርን እያመንን አሜን ከዚህ በኋላ በዚህ ቤት ከዚህ በኋላ በሷ ላይ አሜን ትልቅ ሞገስ ትልቅ ክብር አሜን ኢየሱስ ክርስቶስ ጌታ ነው እስቲ ለእግዚአብሔር ክብር አጨብጭቡ ደስ እንዳለው ሰው አሜን 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 እህታችን ኩሪ ደግሞ እስቲ እህታችን ኩሪ የምትወዱ አሜን እሺ ቀጥሎ ደግሞ ለእህታችን መሰለች ሰው ሲባረክ ደስ የሚለው ሰው እልል ይላል ያጨበጭባል ለእግዚአብሔር ክብር ይሰጣል አሜን የነሱ መባረክ የኛም መባረክ ስለሆነ የእናንተ መባረክ ስለሆነ ምድሪቱ ላይ ዋጋ የከፈሉ እናቶች ናቸው ምድሪቱ ዋጋ የከፈሉ አባቶች ናቸው ደስ የሚለው እስቲ በእነሱ እንባ የተገኛችሁ ናችሁ እናንተ እግዚአብሔር ይመስገን ታችን አቦነሽ አሁን ለታችን አቦነሽ ደግሞ ጌታ ይመስገን ክብሩ ለጌታ ይሁን እሺ እህታችን ወይን አፈራሽ እናታችን ወይን አፈራሽ ለሳቸውም እንደዚሁ በተለይ ወጣቶች በጣም አጨብጭቡ እነዚህ ሰዎች ስለናንተ ጸልየዋል አንብበዋል ስለዚህ ምድር አንብተዋል ቀጥሎ ታችን የሽወርቅ የሽማቤት የሽወርቅ አቁት ይሁንላት ወርቅ ይሁንላት አሜን እግዚአብሔር ይመስገን አንድ ላይ ነው ለእግዚአብሔር ክብር እናጨብጭባለን ኢየሱስ ይባርካችሁ ጌታ ኢየሱስ ይባርካችሁ ዘመኑ የኛ ነው አመስግኑ ጸልዩ እግዚአብሔር አምላካችን ስሙ ይባረክ
ይጠፋሉ ስንባል በስተናል። እግዚአብሔር ይባረክ። በምስራቅ በምዕራብ በሰሜን በደቡብ ጎበን አስቀምጧል እግዚአብሔር። ይሄ ብቻ አይደለም። ከዚህ ስፍራ የሚነሳው የመርገም መስበር እዚህ ብቻ የሚቆም አይደለም፣ እስከ ምድር ዳርቻ ይወጣል። ምድራችን ለዘላለም ነፃ ትወጣለች። መርገም ይሰበራል። መጪው ትውልድ በነፃነት ይኖራል። የሰማይ አምላክ እግዚአብሔር ይባረክ። ይሄ ዝም ብሎ የመጣ አይደለም፣ ዝም ብሎ አልመጣም። አባቶቻችን በታረዱበት በተቃጠሉበት በምድረ በዳ በተሰደዱበት የሚበሉ የሚጠጡ ባጡበት ይሄ ዋጋ ተከፍሏልና እግዚአብሔር ስሙ ለዘላለም ይባረክ። ወገኖቼ ይህ ዝም ብሎ አልመጣም። እግዚአብሔርን አብዝታችሁ ባርኩ። እግዚአብሔርን ባርኩ። በምስጋና ሌላ የሚመጣ ብዙ ትልቅ ድል ስላለ ለእግዚአብሔር ለአምላካችን ምስጋና ይብዛለት። ለሱ ምስጋና ይብዛ። እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ገንዘቡ ያድርጋችሁ። እግዚአብሔር እርሱ ያድርጋችሁ። የእግዚአብሔር መጠቀሚያ ክብር ዕቃዎች ያድርጋችሁ። የቀረው ዘመን እግዚአብሔር አሳልፎ ይስጣችሁ። አሜን። በ80 ዓመተ ምህረት በዚች ከተማ ታላቅ እህቴ ሞታ አትቀበርም፣ አትቆሙበትም፣ አትነኩትም በተባልነው ምድር ላይ እግዚአብሔር ይህ አድርጓል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም እግዚአብሔር ይባረክ። ታላቅ ነገር አድርጓል። ምድርም ሞልተናል፣ በስተናል። የእግዚአብሔር ስም ይባረክ። አስክሬኑ መሬት አይነካም፣ ካፈር አትደባለቅም ተብለን አዲስ አበባ ጭነን ሄደናል። ታላቅ እህታችን አባታችንም ብዙ በስጋ አባቴ ብዙ መከራ ደርሶበታል፣ ብዙ ተሰቃይቷል። ከዚህ የተነሳ እነሱ ወደ ጌታ ሄደዋል። እሱ ያስቀመጠልን ወንጌል ዛሬ ይዘን እየተጓዝን ነው። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ብሩክ ይሁን። ምድሩን ሞልተናል። ብዙ ዘመን አልቆየም። በ84 ዓመተ ምህረት አትቀበሩም በተባልንበት ዘመን በ85ኛው ዓመት ላይ የቤተ ክርስቲያን ተመሰረተ። የእግዚአብሔር ስም ይባረክ። በሞቷ ወንጌል ተሰበከ፣ በሞቷ ቤተ ክርስቲያን ተሰራ። በቁሟ ባትመሰክር ሞታ ብዙ ተአምራትን ተደረገ። የእግዚአብሔር ስም ብሩክ ይሁን። ሌላ የምለው ነገር የለም። አሁን በስተናል። ዘሮቻችን በወንጌል ተወርሰዋል። አባቶቻችን፣ ወንድሞቻችን የእግዚአብሔር ስም ይባረክ። ምንም የለም። የእግዚአብሔር ስም ይባረክ። እዝጌር ማለቅን እዝጌር ተኩልም ላለ ማለቅን ብልጎ ይላጎ ይሮሸነን ይሄው መደብል ኩሉ ጎይን ብሎ መደብል የወን እዝጌር ማለቅን በዙፋና ያለ እዝጌር ማለቅን ተባረክም። እዚህ ምድር ለወርስ ያብቃህም፣ ተወርስሙ ትውልድ ያብክም። እዚህ ትውልድማት ለዚህ ምድርማት ይበቃም፣ ፍሬ ያፈራ ትውልድ እናነን። እዝጌር ባርክም፣ እዝጌር ሰኔ ይሁንክም፣ እዝጌር አቅም ይሁንክም። መንፈስ ቅዱስ የረግብክም የውርድብክም እሳት ያልድብክም። የጌታ መንፈስ በደም ይቀጣጠል፣ በደም ላኔ እንድድ ያቱርስ መንፈስ ይምጣ፣ ጉልበትና መንፈስ ይምጣ፣ በረከትና መንፈስ ይምጣ፣ አገርኛ ቱርስ መንፈስ ይምጣ። ኦ ሃሌሉያ 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 ሃሌሉያ። ምዛመዱን ይዙ ምሮጡና ወርሱ ምሰብኩና ወርሱ በወንጌል ቲማልለነ ወንጌል ማለን ወንጌል ነፍስን ወንጌል ልፎይኖስ ወንጌል ተርጉሞት። ተባረክም 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 ተባረክም። ኢየሱስ ጌታን ኢየሱስ ጌታን ኢየሱስ ጌታን ኢየሱስ ጌታን ፋማለ ንጉስን በዙፋን ያሊ ማለን ዙፋን ንብልጎይ ሰቢቶና ወይ ማለት ዙፋን ደብል በካቸ ቀርስም ካቸ ድረስ በእንግር በዚህ እርስም ዛ ድረስ በሙሉ የኳትን ፊሊካ ፊሚጠን ፊፊሰን ፋማለን። ተባረክም። ፓስተር አሮን እነዚህ ሰዎች ቢያንስ ሊሸለሙ እግዚአብሔር ልናመሰግን ይገባል በማለት ያዘጋጀው ስጦታ አለ። በባህላችን ለጀግና ምንድን ነው የሚሰጠው? ለአዝማች ምን ይሰጣል? ጋቢ አይደል እንዴ? ለአሸናፊ ሰው ለሚከበር ሰው ምን ይለብሳል?
ጥራ ጎደለ እንጂ በእያንዳንዳቸው ታለፍ የወንጌል ጀግኖች ታጨበጭባላችሁ ነው ታጨበጭባላችሁ ታጨበጭቡ ምንድነው ኦርምሽ ጀግናው ወንጌል በቀላል የደረሰ እንዳይመስላችሁ በቀላል የመጣ እንዳይመስላችሁ ክብር ለእግዚአብሔር ይሁን ብቃታችን እግዚአብሔር እንጂ እኛ አይደለም የጠራን ለዚህ ያደረሰን ጌታ እንጂ እኛ አይደለም ከማናችሁም የምንሻል አይደለም ከማናቸው ከሌሎችም ከዚህ ያልመጡ ዓለማዊ ሆኑ በትውልዱ ከኛ የበለጡ አሉ ከኛ ጋርም ተወልደው የሞቱ አሉ ጌታ ሳይቀበሉ የተቀበሩ አሉ እኛ ግን እድሉ ጌታ ሰጥቶ ይህን አይተን የክርስቶስ ብርሃን በርቶልን ደህንነት አግኝተን ይህ ወንጌል ለሰዎች እንድናገር እግዚአብሔር እድሉን ሰጥቶናል አሁን በዚህ ዘመን ወንጌል እንደቀላል የታየበት ዘመን ምክንያቱም ስደት የለም ችግር የለም ሰው ቢፌ አዘጋጅቶ የፈለከው መርጠብ ብላ የተባለበት ዘመን ክርስትና ስለዚህ እኔ አደራ እምላችሁ ወንጌል በቀላል የመጣ አይደለም በክርስቶስ ኢየሱስ ያሉ መከራ አለባቸው ይላል እንጂ እንደፈለጉ ይሆናሉ አይደል ስለዚህ በቅድስናና እግዚአብሔር በመፍራት ወጣቱ እንድትኖሩ አደራላ እንድትባረኩ እድሜያችሁም እንዲረዝም ከተፈለገ እግዚአብሔር እንዲባረካችሁ ከፈለጋችሁ በቤታችሁ በውጭም በኑሯችሁም እግዚአብሔርን አስከብሩ አለበለዚያ ይሄ መነሳት መዝለሉ እንዳለም ይሉ ግዴለ ግን የውስጥ ለውስጥ ያስፈልጋል ሰው ውስጡ ካልተለወጠ ቢዘልና ቢሰበር ምንም ጥቅም የለው ውስጣችሁ የወንጌል እሳት ይኑረው ውስጣችሁ ወደ ሞት የሚነዳው ህዝብ ለማዳን ውስጣችሁ ይቀጣጣል በምትደርሱበት በመኪና ውስጥ እንዲሁም በሰፈር እንዲሁም በየትኛውም ቦታ አንደበታችሁ ስለ ኢየሱስ ያውራ ስለ ሰው ሐሜት እከሌ እንዲህ ነው እከሌ ወጣ ወረደ ብርሃናችን ክርስቶስ ነው ለኛ በመስቀል ላይ ሞቶ የተነሳው የትንሣኤው ጌታ ኢየሱስን እናሳይ ወንድሞቼ ይሄ ነው አደራ እምላችሁ ከዚህ ሌላ እድሜም የሰጠን አስቀድሞም የጠራን ጌታ እንጂ ከኛ የሆነ ነገር ምንም የለም እግዚአብሔር ይባርካችሁ ዘመናችሁ ሁሉ ይባርከው ትውልዳችሁ ይባረክ ዘራችሁ ይባረክ እድሜያችሁ በወንጌል ይለቅ ዘመናችሁ ይታደስ አገልግሎታችሁ ይታደስ ፍራችሁ ብሉ ያረሳችሁት ይባረክ ልጆቻችሁ ይባረኩ ዘመናችሁ ይባረክ እድሜያችሁ ይባረክ የሰራችሁት ይባረክ ዘመናችሁ በወንጌል ጨርሱ እግዚአብሔር ይባርካችሁ ክብር ለእግዚአብሔር ይሁን ወልፍነ ዋቀዮ ፋተው እንደ እግዚአብሔር ያለ ማንም የለም ከነከ ዋቀዮ ትጅሮ ወገኖቼ ኦፖሎታ ክብሩን ሲውሰድ ወልፍነ ሳይዳ ትልቅ ደስታ ነው ለዚህ ከተማ ከመቹ ጉዳ ለመጋለ ከና ትልቅ ረፍት ነው ለዚህ ከተማ እና ጉዳ ለነኩል ኢየሱስ ጌታ ኢየሱስ ጎፍታ ክብር ለእግዚአብሔር ይሁን ወልፍነ ዋቀዮ ፋተው ዘመናችሁን ይባርክ ዋቀዮ በረከት እግዚአብሔር ጸጋውን ያብዛላችሁ ዋቀዮ ያነሳስኒ ሰላሙን ይስጣችሁ ዋቀዮ ነጋስኒ እሺ በሉ እሺ ብላችሁ ቶሎ ነው የምታጠቡት እሺ ጀተኒቱ ዲቃቱ ጌታ ይባረክ ጎፍታና ይብፋ ጌታ ይባረክ ጎፍታና ይብፋ ጌታ ይባረክ ጎፍታና ይብፋ ብዙ ዋጋ ከፍላችኋል ባየ ከቲባ አስተካ ብዙ ዋጋ ከፍላችኋል ከቲባየ ባስታ ይሄ አባትነት እኔ አቡ ባህላችንም ነው የአባት ግርማ ጠር አዳከኝ ሚል አባ ሐዋርያት ደግሞ መንፈስ ነው አፉረዱ ከቡቶታ ሐዋርያት ደግሞ መርህ ነው ይሄ ኩኒ ከፈመዱ ከቡቶታ ኢየሱስ ክርስቶስ ጌታ ነው ኢየሱስ ክርስቶስ ጎፍታ ይቺ ከተማ ተፈወሰች በቃ አጋልኩ ፈይቴት ይቺ ከተማ ተፈወሰች በቃ
ክብር ለእግዚአብሔር ይሁን። እግዚአብሔር ያለ ማንም የለም። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። እግዚአብሔር አባታችንና መድኃኒታችን ሆይ ማታ ሞትን የሚመስል እንቅልፍ ተኝተን አድረን ነቅተን እዚህ እንድንመጣ የረዳህን ስለሆነ ክብር ሁሉ ለአንተ ይሁን። አለመንገድ ስለሄድን እርግማን ወደኛ እንደመጣ አሁን በቃል ተናግረናል። ስለዚህ ምሕረትህን ይዘህ ወደኛ እንደመጣ ስለነገርከን ክብር ሁሉ ለአንተ ይሁን። እግዚአብሔር አባታችን ሆይ ስለ ዛሬው ዕለት እናመሰግናለን። ዛሬን መድረሳችን ባንተ ነው። ዛሬን ለማየት ፈልገው ያቃታቸው ብዙዎች ናቸው። ነፍሳቸውን ተወስደው የዛሬን ቀን ያላገኙ ብዙዎች ናቸው። ስለጠበከን ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ዛሬን ለማየት ፈልገው ያላገኙ ብዙዎች ሆነው ሳለ ባልጋ ላይም ያልጋ ቁራኛ ሆነው ያሉ ብዙዎች ሆነው እያሉ በርጋለም ሆስፒታል ተኝተው ያሉ ብዙዎች ሆነው ሳለ እነሱ እንደ አንዱ ሳንሆን መተን በፊት እንድናመልክ ይረዳህን። ወተን መጣን። አሜን። ተናገርከን በቃል የምንሄድበትን ጎዳና አሳየህን። ምሕረትን ልታሳየን ወደድክ። ክብር ሁሉ ላንተ ይሁን። ጠላት አታልፉም አትኖሩም ስለን ዛሬን አትሻገሩም ስለን ሌሎች ያዩትን ቀን አታዩም እያለን ዳሩ ግን የዛሬን ቀን አሳየህን። የዛሬን ማለዳልና ያበቃህን እግዚአብሔር ስም ይባረክ። ክብር ለሚያስፈልገው ክብር ስጡ ተብሎ በቃል ተጽፏል። ክብር የሚያስፈልገው አንተ ብቻ ነህ። ክብር ሁሉ ላንተ ይሁን። ክብር ላንተ ይሁን። ኢየሱስ ስም ይባረክ። ክብር ምስጋና ላንተ ብቻ ይሁን። ኢየሱስ ጌታ እግዚአብሔር በቤት ውስጥ ኖረን በቤት ያድገን በቤት ቃልን እየሰማን በአፋችን ውስጥ እርግማን በዛ። ስለዚህ ምሕረት በአፋችን ላይ እንድታመጣ ጸልያለሁ። ምሕረትን በአፋችን ላይ እንድታበዛ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ከእናት ከአባቶቻችን አፍ እርግማንን አስወግድ። ከሕፃናቶች ላይ እርግማንን አንተ አስወግድ። እርግማንን አንተ አስወግድ። እርግማንን አንተ ስበር። የእርግማንን ቀንድ እግዚአብሔር አንተ ስበር። የእርግማንን ቀንድ አንተ ስበር። የእርግማንን መውጊያ አንተ ስበር። ስለምትሰብር እናመሰግናለን። ከጀመርን አንስቶ እስከዚህ ሰዓት ስላደረስከን ክብር ሁሉ ላንተ ይሁን። በሚቀጥለውም እንደዚሁ ተገናኘን። በምንመጣበትም ጊዜ በሚቀጥለው ፕሮግራም የሚያስፈልገንን ሁሉ ስጠን። የሚያስፈልገው ልትናገር በወደድከው መልኩ ሁሉ አንተ እየመጣህ አስተምረን፣ ፍሬ እንድናፈራልህ እርዳን። ከጀመርን አንስቶ ረዳህን። ክብር ሁሉ ላንተ ይሁን። ልንወጣ ነውና ከፊታችን ወጣ። በወደደንና በወደደን በልጅ በኢየሱስ ክርስቶስ አሜን። ታላቅ የጀማስኮት ወንጌል ፕሮግራም በ2008 በ32 ከተማ ላይ የፕሮግራሙ ርዕስ የመስቀሉ ጉልበትና መስቀሉ ጌታ የአባቶች ምልክት ማኖር። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ፕሮግራሙ የሚካሄድባቸው ክልሎች ከሰሜን ምስራቅ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በመርሳ ከተማ፣ በሐይቅ ከተማ፣ በባቲ ከተማ ላይ ከሰሜን ምዕራብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በወንበራ ከተማ፣ በግልገል ከተማ፣ በቻግኒ ከተማ፣ በባዳ ከተማ ላይ ከደቡብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በዲላ ከተማ፣ በሐዋሳ ከተማ፣ በቡኢ ከተማ፣ በራሰነች ከተማ፣ በቱርሚ ከተማ፣ በጂንካ ከተማ ላይ
ከምስራቅ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በጅግጅጋ ከተማ በደደር ከተማ ላይ ከደቡብ ምዕራብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በቦጋ ከተማ በአጋሮ ከተማ በበደሌ ከተማ ላይ ከምዕራብ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በግንጂ ከተማ በኖሌ ከተማ በነጆ ከተማ በጊምቢ ከተማ በቢሌ ከተማ ላይ ከትግራይ ኢትዮጵያ ክልል ወንጌላውያን አብያተ ክርስቲያናት ጋር በመተባበር በአድዋ ከተማ በማይጮ ከተማ ላይ ከምስራቅ ሸዋ ዞን ወንጌላውያን አብያተ ክርስቲያናት ጋር በመተባበር በወንጂፍ ገበርሳ ከተማ ላይ በሞቾ ከተማ ላይ በጨፌ ዶንሳ ከተማ ላይ ከየከተማውና አካባቢው ወንጌላውያን አብያተ ክርስቲያናት ጋር በመተባበር በሁለታ ከተማ በግንጭ ከተማ በአምቦ ከተማ በኬዲዮ ከተማ ላይ ከኢትዮጵያ ውጪ በዩናይትድ ኤሚሬት በመካከለኛው ምስራቅ በሩቅ ምስራቅ በአፍሪካ በሶማሊላንድ በአውሮፓ በአሜሪካ ፕሮግራሙ ይካሄዳል። እግዚአብሔርን እጅግ አድርጌ አመሰግናለሁ። ይህ አገልግሎት አሁንም እየቀጠለ ይገኛል። በ2008 32 ከተማ ላይ ፕሮግራሙ ይካሄዳል። በዚሁ አጋጣሚ የክልሉ ወንጌላውያን አብያተ ክርስቲያናት ህብረት ዋና ጸሐፊዎችን፣ አመራሮች፣ የቦርድ አመራሮችንና ምእመኑን ላመስግን እወዳለሁ። እግዚአብሔር ዘመናችሁን ይባርክ። አዘጋጅ መርገምን የመስፈርና የታድሶ ዓለም አቀፍ አገልግሎት ከየክልሉ ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር ሁለተኛው ዙር የጀማ ስብከተ ወንጌል ፕሮግራም የመርሃ ግብር ሰሌዳ በ15 ከተማ ላይ ፕሮግራሙ ርዕስ የወንጌሉ ጉልበት ወንጌል ሙሪ ለማከና ወንጌል ለሰዎች ዕድሜን ይሰጣል። ወንጌል ለማረማ ያብሳል። ወንጌል የሰውን ቤት ይባርካል። ወንጌል ጉድነ ለማከና ወንጌል እድገትን ይሰጣል። ከዳር 3 እስከ 5 በማጨው ከተማ ላይ ከዳር 10 እስከ 12 በመርሳ ከተማ ላይ ከዳር 17 እስከ 19 በሃይቅ ከተማ ላይ ከዳር 24 እስከ 26 በባቲ ከተማ ላይ ከታህሳስ 8 እስከ 10 በወንጂ ገፈርሳ ከተማ ላይ ከታህሳስ 15 እስከ 17 በሞጆ ከተማ ላይ ከታህሳስ 22 እስከ 24 በጨፌ ዶንሳ ከተማ ላይ ከጥር 6 እስከ 8 በቢላ ከተማ ላይ ከጥር 13 እስከ 15 በነጆ ከተማ ላይ ከጥር 20 እስከ 22 በጊምቢ ከተማ ላይ ከጥር 27 እስከ 29 በገንጂ ከተማ ላይ ከየካቲት 4 እስከ 6 በኖሌ ከተማ ላይ ከየካቲት 11 እስከ 13 በጌዲዮ ከተማ ላይ ከየካቲት 18 እስከ 20 በአንቦ ከተማ ላይ ከየካቲት 25 እስከ 27 በግንጪ ከተማ ላይ ፕሮግራሙ ይካሄዳል። ሰይጣንን የሰይጣን ሥራ ሁሉ ክጃለሁ። አንተን የሕይወቴ ጌታ የሕይወቴ አዳኝ የሕይወቴ መሪ አድርጌ አሁን እቀበልሃለሁ። ወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነውና። ሮሜ ምዕራፍ 1 ተራ ቁጥር 16። በአጠቃላይ ይህ ሚኒስትሪ በመላው ኢትዮጵያ በስፋትና በዝመት የተካሄደ ፕሮግራም ነው። እየተካሄደም ያለ ፕሮግራም 355 ከተማ ላይ ፕሮግራሙ ተካሄደ። በፐርሰንቴጅ 85% በመላው ኢትዮጵያ በስፋትና በዝመት ፕሮግራሙ ተካሂዷል። እዚሁ አጋጣሚ የክልል ወንጌላውያን አብያተ ክርስቲያናት ዋና ጸሐፊዎችን ላመሰግን እወዳለሁ። የቦርድ አመራሮችንና ምእመኖችን ላመሰግን እወዳለሁ። እግዚአብሔር ዘመናቸውን ይባርክ።